ወይኔ ሩታ ወይኔ ሩታ ወይኔ ሩታ ወይኔ ሩታ። እኔ የምለው ፒክስ ተቀብተሽ ይሄን ያክል ልቅሶ ልጄ ሊነጠቅ ነው፣ ልጄ ሊወስዱብኝ ነው። ወይኔ ጉዴ ወይኔ ጉዴ ወይኔ ጉዴ። ጅሎች ተብላችኋል። ይኸው የገዛ ሩታ ልብስ የለበሰች የሩታ ፕሮፋይል ያደረገች ጅሎች ብላለች። እውነቷን ትክክል ነች፣ አልተሳሳትሽም የኔ ውድ ሰላማዊት። ሰላማዊት ውይ ሰላማዊት ሰላማዊት ብላ ሁለት የውላ ደጋግማ ነው የጻፈችው። ትክክል ነሽ። ደግሞ አንዷ ደግሞ ኮሜንቷ ደግሞ ምናለች? አብርሽ እንዲያው መድኃኒዓለም ይድፋህ የተረገምክ ብላለች ማለት ነው። እናመሰግናለን እሱንም ስለሰደብሽው። ሌላው ነገር እኔ ከሁሉም የቆጨኝ ነገር የልጁ መንገላታት ነው እንጂ የእናንተ መንገላታት የእናንተ እንደዚህ እናድርጋለን እንደዚህ እንፈጥራለን ሌላ ነገር ታስወሩ የነበረ ተውኝ ይቅርብኝና በጣም ነው የምትገርሙት። እግዚአብሔር በጣም 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 እውነታቸውን ነው ጅሎች ያሉ ማለት ነው። ጅሎች ማን የሚወስደው? የአንቺ ልጅ ማን ነው የሚወስደው? ደግሞ እኔ የምለው ደግሞ ደስታ ሊሄድ ነው እያለን ነበር እንዴ? ለምንድን ነው ሀሳቡን የቀየረው? ለምን እስከ ዛሬ ድረስ ተቀመጠ? ለምን አልሄድም? ለምን አልሄድም? አይታችኋል ጋይስ። እዚህ ጋር ደግሞ እንግዲህ የሩታ ጥፍር ቀለም የደስታን ልብስ የሚመስል ነው የተቀባቸው። ከዛ ደግሞ በነጭና በዚህ አድርጋ ነው ተቀብታ የመጣችው። ጎበዝ የኛ አራዳ ማለት ነሽ። አራዳ እኮ ነሽ አንቺ፣ አራዳ የሰው አራዳ ማለት ነሽ። በጣም ምትገርሚ እኮ ነሽ ሩታ ማለት እኮ። ደግሞ እንደው ሩታዬ ምን እናድርግሽ? እንደው በምናችን እንክተትሽ? አረ እንደው እናንተስ እንደው መድኃኒዓለም እንደው ወዶ አይደለም እኮ እናንተ በጎች ብሎ እየሰደቧችሁ ወዶ አይደለም እኮ ስም ያወጡላችሁ ማለት ነው። ወዶ አይደለም። ትናንትና ሄርሜላና አብርሽዬ እንደዚያው ነው ስለመጡ ተንጨረጨራችሁ አይደለም? ተንጨረጨራችኋ። ያው ገና ምን አይታችሁ ገና መኪና ገዝቶ ይሰጣታል፣ ቤት ገዝቶ ይሰጣታል። ገና ለራሱ ያድርጋታል። ታያላችሁ። ጠብቁ፣ ዝም ብላችሁ ጠብቁ።